ነፍስ ስጋ እንግዲህ አይታችኋል። ደግሜ አልናገርም። መንፈስ፣ ነፍስ፣ ስጋ ሶስቱ አንድ ሰው ናቸው ማለት ነው። ሶስቱ ስንት ሰው ናቸው? በአንድ ሰው የሚታይ ነገር ማለት ነው። ስለዚህ አብረን እናያለን። የመጽሐፍ ቅዱሱን ክፍል ከዘፍጥረት እስከ ራዕይ አንብባችሁ ፈልጋችሁ አግኙት። ወደ ትምህርቱ እንገባለን ማለት ነው። እንደዚህ ብለን እንውሰደው። አሁን እንግዲህ ትንሽ መንፈስ፣ ነፍስ፣ ስጋ እንከር ያለ ሰው ማለት ጥሩ ነበር ነው ብዛ ገሪው አፍሪካ እግዚአብሔር ስትሬንግዝ እዚህ ለካ መንፈሱ ነው ኢምፓወር ያለው ሲፈልስ ግን እዚህ ያለው እዚህ እንዲደርስ እዚህ ጋር ቧንቧል ይሄኛው አካል እስካልከፈተ ድረስ ከዚህ የሚመጣውን ነገር ወደዚህ ያስፈልግ። ለዚህ ነው አጥምቀህ ልብህን ጠብቅ። የህይወት መውጫ ምን ማለት ነው? ህይወት በሙሉ ለህይወት የሚያስፈልገው ነገር ሁሉ እግዚአብሔር የሚለቀው መንፈሳችሁ ላይ፣ ከመንፈሳችሁ ግን በነፍሳችሁ በኩል አልፎ ስጋችሁ ላይ ይመጣል። ለዚህ ነው እግዚአብሔር ለህይወትና ምዕራፍ 1:3 ላይ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ሁሉ ነገር እዚህ አለ። ታዲያ ለምንድን ነው በህይወት የማላየው? በአእምሯችሁ መታደስ ስለሆነ እንጂ ይሄን አለ አያችሁ። ይሄኛው ሰውዬ እስካልተለወጠ ድረስ ይሄኛው ሰውዬ ሳፈር ያደርጋል። ይሄኛው ሰው የምትለውጡት በእግዚአብሔር ቃል ኦቁ። እነዚህ ሁለቱ ለብዙ ዓመት ወዳጅ ናቸው። ብዙ ዓመት አብረው ሰርተዋል። ቀላሉ ይግባባሉ። ስሙ፣ ይሄኛው ሰው ስሜት አለው። ሁሉን ነገር በፊሊንግ ነው የሚረዳው። ሞቀኝ፣ በረደኝ፣ ቆነጠጠኝ፣ ራበኝ፣ አመመኝ፣ ፈለጠኝ አለ በቃ። ከዛ ይሄኛው ሰው ደሱ ነው። ይሄኛው ሰው ደግሞ ይሄ የማይንድ ክፍል ነው፣ የነፍስ ክፍል ነው። በሪዝን ነው እንዴ። አሁን የእግዚአብሔር ቃል ይመጣል። አስቡ። አሁን ሰውየው ተቀምጧል። በዚህ በኩል ነው ሰውየው የሚሰማው። በመገረፉ ቁስል ተፈውሷል። ስለኛው አልተሰማኝም። ይሄኛው እንዴት? ይሄኛው አሜን ለዚህ ያለብን ጦርነት ዲያብሎስ አለም ጠላታችሁ ይሄ ነው። ይሄ ሎጂካል ነው ነው ያን ደግሞ ያስ ምናምን ይላል። ብዙ ዓለም እንዳለው ይሄ ዲያብሎስ ከመሄዱ በፊት ኦቆ ክርስቲያን እንደምትሆኑ ያውቃል። ከመሄዱ በፊት ፕሮግራሚንግ ጭኖ ነው ሄደው እዚህ ፕሮግራሚንግ ያለ ወዲያው ፕሮግራሚንግ ለምን ይላል? ሊወስዱብን ልክ ሊወስዱብን ሲለው የሚሄደው ወዲያው ምን ይላል? ይሄኛው አፕሮሶች ከስቶቻ ያቆም እንደዚህ ቸርች ስቶ ነው እንደ ሁል ጊዜ እንዴ ስቶ ብቻ ነው እንዴ? ሂዝ ፕሮግራምድ ይሄኛው ውስጡ ነው። አስቡ፣ ልምድ የለውም ብዙ። ከነዛ አንጻር ዶሚኔት የተደረገ አይደለም። አዲስ ሰው ስለሆነ ሪጆይስ ያደርጋል። ዳትስ ዋይ በልቡ እንዳሰበ ያለን እኮ መንፈሳችሁን ተከተሉ እኮ ነው ያለን። ስሜታችሁና እዛ ያለው ስጋችሁ ደስ ላይል ይችላል፣ ግን ፎሎ ዮር ስፒሪት
when you follow this one ምን እንደሚታገላችሁ ለጊዜው ሊካፋቸው ይችላል። don't worry the time will come ይለምዳሉ ወደዛ ዶሚኔት መደረግ። ልክ አሁን ካልታገሰ የዚህኛው ጓደኛ ነው የሚሆነው እና እንግዲህ አንተ ወደዛ ትጎትታለህ፣ እናንተ ወደዚህ ትጎትታለህ። አታግዘው ልጅ አሁን ለዛኛው ጎትቱት ልጅ አሁን በደንብ ጎትቱት። አይዟችሁ አትፍሩ። አዘነለት ጥሩ ነፍስ ነው እናንተ እንደዚህ አይነት ነፍስ ቢኖረን ጥሩ ነበር። እንዲያዝ ግን አስቡ አሁን ሁለቱ አካላቶች ይሄን መጎተት ቀላል ለምን ወስዶ ጋርቱ። ለዚህ ነው ኢየሱስ ስጋ ደካማ ነው፣ መንፈስ ግን ለምንድን ነው መንፈስ የምትሆነው? እግዚአብሔር በመንፈሱ ለውስጠኛው ሰውነት ምን ይሰጣል? ኃይልን ይሰጣል። የእግዚአብሔር ኃይል በእኛ ህይወት ላይ አክቲቬት የሚያደርገው በእምነታችን። እምነታችን በተለቀቀው መጠን የእግዚአብሔር ኃይል አክቲቬት ያደርጋል። እግዚአብሔር ምንም ነገር ለመስጠት ለእናንተ ይዘው አንተ አንድ መንገድ መንግስት አደረግና መንግስት እንኳ ሊሰጠኝ ያባል በጎታ በኪራ ታዲያ ምንድን ነው ናቴ ቤት ምንድን ነው ናቴ መንግስት አደረጋን መንግስት እንዴት ነው አክቲቬት የሚያደርገው? እንዴት ኃይሉን ላንቀሳቅሰው? ሃፍ ፌሎሺፕ ዊዝ ጋድ ፕሬታ ማካቶ ሴኬና ባያናማ ለራሶ ለጌቶ ላራማሺ ዲን ያፓወር ፍሪዳ ዲን አንደታ ፓወር። ምክንያቱም ያፓወር ሊስት ይሆናል ስትጸልዩ። ይህን የምትፈልጉትን ነገር አክቲቬት ያደርጋል። አሜዚንግ በእኛ በሩሲ በእኔ እንደሚሰራው ኃይል መጠን ከምለምነው ከማስበው ሁሉ ይልቅ አብልጦ ሊያደርግ ለሚቻለው ለእርሱ ክብር ይሁንለት። እንግዲህ ፕሮፌሰር ይሉታል። ቸርቼ ለመሄድ እንግዲህ አለ ብዙ ህዝብ አለን። እንግዲህ እናንተ ጋር እንመጣለን ለምትሉ እዚሁ ነን። እሺ እዚሁ ተመዝገቡ በአባልነት ላለው እናመሰግናለን። ቀጥሎ እግዚአብሔር